እንኳን ወደ ዩኒክ በደህና መጣችሁልን። በዛሬው ቪዲዮአችን ደግሞ ቻፕተር 6 ፓርት 2 ነው የምናየው ከባለፈው ክፍል የቀጠለውን። እዚህ ጋር ቻፕተር 6 ኢንፌክሽየስ ዲዚዝ ኤንድ ኢሚኒቲ የሚለውን የጀነራል ባዮሎጂ ወይም ደግሞ ፍሬሽማን ባዮሎጂ ነው እያየን ያለ ነው ማለት ነው። እና እዚህ ቻፕተር 6 ነው አንድ ላይ የምናየው። ቻፕተር 6 ያው ፋይናል ላይ አስፈላጊ ስለሆነ ፓርት 2 ዛሬ ይዘንላችሁ መተናል ማለት ነው። እዚህ ጋር ፓቶጂንስ አር ክላሲፋይድ ቤዝድ ኦን ዘር ፓቶጂኒሲቲ። አሁን በሽታ አስከታይ ነገሮች ወይም ደግሞ ፓቶጂን ብለን የምንጠራቸው ነገሮች ክላሲፋይድ በተለያዩ ግሩፕ ይመደባሉ። በሚያስከትሉት በማለት በፓቶጂኒሲቲያቸው እንትን ዲፔንድ በመሆን ቤዝድ በመሆን በብዙ ይከፈላሉ። መጀመሪያ ፕራይመሪ ፓቶጂን የሚባሉ ነገሮች አሉ። መጀመሪያ ቀዳሚ ፓቶጂን የሚባሉ እነዚህ ማይክሮቦች ሊሆኑ ይችላሉ፣ ቫይረሶች ሊሆኑ ይችላሉ። እነዚህ ማይክሮቦች ወይም ደግሞ ቫይረሶች ምን ይባላሉ? ፕራይሜሪ ፓቶጂን ይባላሉ ማለት ነው። ፕራይሜሪ ፓቶጂን ይባላሉ። ዛት ካውዝ ዲዝ ኢን ሄልዚ ኢንዲቪጁዋል። እነዚህ ፕራይሜሪ ፓቶጂኖች ጤናማ በሆኑ ሰዎች ግለሰቦች ላይ በሽታን የሚያመጡ ናቸው። እንደ ኢሙኖ ኮምፒተንት ናቸው ማለት ነው። ጤናማ ማለት ሄልዚ ኢንዲቪጁዋል ማለት ኢሙኖ ኮምፒተንት የሆነ ማለት ኢሚዩኒቲው ሌሎች ነገሮችን ኮምፒት ማድረግ የሚችል ወይም ደግሞ ጤናማ የሆነ ሰው ማለት ነው። ጤናማ በሆነ ሰው ላይ ዲዚዝ ካውዝ ያደርጋሉ እነዚህ ፕራይሜሪ ፓቶጂኖች ማለት ነው። ኦፖርቹኒስቲክ ፓቶጂን የሚባሉ አሉ። ኦፖርቹኒስቲክ ኦር ኦፖርቹኒስት የሚባሉት ካውዝ ዲዚዝ ኦንሊ ዌን ቦዲስ ኢኔት ኦር አዳፕት ዲፌንስ አር ኮምፕሮሚዝድ ኦር ኢሚዩኖ ኮምፕሮማይዝድ በሆነ ሰው ላይ ማለት ነው። ይህ ማለት የሰውየው የበሽታ የመከላከል አቅሙ ኮምፕሮማይዝድ በሆነበት ጊዜ ወይም በተዳከመበት ጊዜ ያንን አጋጣሚ በመጠቀም የሚያጠቁት ኦፖርቹኒስቲክ ፓቶጂንስ። አሁን ለምሳሌ ኤችአይቪ የያዘው ሰው የበሽታ የመከላከል አቅሙ ይቀንሳል፣ ኮምፕሮማይዝድ ያደርገዋል። ኤችአይቪ ቫይረስ ማለት ነው። በሽታውን የሰውየውን ኢሚዩኒቲ ኢሙኖ ኮምፕሮማይዝድ የሚባለው የሰውየውን ኢሚዩኒቲ ያዳክመዋል፣ የበሽታ የመከላከል አቅሙን ያዳክመዋል። በዚህን ጊዜ ያንን ጊዜ በመጠቀም ሰውየውን የሚያጠቁ በሽታዎች ኦፖርቹኒስቲክ ፓቶጂንስ ይባላሉ ማለት ነው። ኦፖርቹኒስቲክ ፓቶጂንስ ይባላሉ። የኢንፌክሽን ፓተርን አለ፣ አካሄድ አለ። ኢንሆስት መጀመሪያ ይገባሉ። ኢንሆስት ማለት ወደ ሆስቱ ይገባሉ። ቱ ቤዚክ ፓተርንስ ኦፍ ኢንፌክሽን አሉ። በሆስት በየትኛውም ሆስት አንድ ሴል ላይ ሁለት መሰረታዊ የሆኑ የኢንፌክሽን ፓተርኖች አሉ። አንደኛው ሎካላይዝድ ኢንፌክሽን የሚባለው ነው። ይህ ማለት ፓቶጂን ሪፕሊኬሽን ሪሜንስ ሎካላይዝድ ኒር ዘ ሳይት ኦፍ ኢንትሪ። ለምሳሌ ምንድነው? ኤግዛምፕል ስኪን ኤድስ፣ ፓራሳይት ኦር ዘ ጂአይ ትራክት። ሎካላይዝድ ኢንፌክሽን ማለት ምንድነው? የፓቶጂኑ ሪፕሊኬሽኑ ሳይት ኦፍ ኢንትሪ ለምሳሌ በቆዳ በኩል የሚገባ ሎካላይዝድ ኢንፌክሽን የሚባለው ማለት ነው። በሪስፓይራቶሪ ስንተነፍስ የምናስገባው ኢንፌክሽን ወይም አሁን ምንድነው በበሽታ የተጠቃ ነው ወይም ደግሞ በበሽታ አምጪ ፓቶጂኑ የተጠቃ ነው በቆዳችን በኩል ከሆነ ሎካላይዝድ ነው፣ በስንተነፍስ ከሆነም ሎካላይዝድ ነው። ኦር ዘ ጂአይ ትራክት በምግብ በተለያዩ በጉሮሯችን በኩል ሲገባ ያ ሎካላይዝድ ኢንፌክሽን ነው፣ የተጠቃ ነው ሎካላይዝድ በሆነ ወይ ነው። ሲስተማቲክ የሚባል ደግሞ አለ። ሲስተሚክ ኦር ደግሞ ዲሴሚኔትድ ኢንፌክሽን ኦር ደግሞ ሲስተሚክ ኢንፌክሽን የሚባለው አን ኢንፌክሽን ስራውት ዘ ቦዲ ኦር ብሌድ ኤንድ ኦር ሊምብ በደም ለምሳሌ የኤችአይቪ በሽታ ኢንፌክሽኑ በደም ነው። በቃ ኦንሊ ከብሌድ ካልሆነ በሌላ ነገር አሁን ለምሳሌ በትንፋሽ ቢተላለፍ ኤችአይቪ እንግዲህ ሁሉም ሰው ታማሚ ነበር የሚሆነው። በትንፋሽ አይተላለፍም። በሆነ ምግብ አብሮ በመብላት ምናምን አይተላለፍም። ኢንፌክሽኑ ቀጥታ ቦዲ ላይ ኮንታክት ወይም ደግሞ በሊምፕ ይገባል ማለት ነው። ሲስተሚክ ይባላል በዚህን ጊዜ ኢንፌክሽኑ። እዚህ ጋር ሪች ታርጌት ኦርጋን ኦር ቲሹ ኤንድ ሪፕሊኬት። ወደ ታርጌት ሊያጠቃ የፈለገው ኦርጋኑ ጋር አካሉ ጋር ለምሳሌ የሳምባ ባክቴሪያ ከሆነ ባለፈው እንዳልነው ቀጥታ ወዴት ነው የሚሄደው? ወደ ሳምባ ነው የሚሄደው ወይም ወደ ሳምባ ቲሹ ይሄዳል። ከዛ እዛ ሄዶ ደግሞ ምን ያደርጋል? ሪፕሊኬት እንደሚያደርግ ባለፈው ቪዲዮ ላይ አውርተናል። ኒውራል ኤንድ ብሬሚያ ስፕሪድ። እነዚህ ኒውራሎቹ እና ብሬሚያዎቹ ደግሞ በጣም ስፕሪድ ይሆናሉ፣ ኤክስፓንድ ይሆናሉ፣ ውስጥ ላይ ይባዛሉ፣ ይሰራጫሉ። ሲስተሚክ ኢንፌክሽን የሚባለው አሁን
ባክቴሪየም የሚባል አለ። ይሄ ባክቴሪየም ማለት ምንድነው? ባክቴሪያ ኢን ዘ ብሌድ ማለት ነው። ባክቴሪየም ይባላል። ባክቴሪያ ኢን ዘ ብሌድ ባክቴሪያ ያለበት ደም ባክቴሪየም ይባላል ማለት ነው። ባክቴሪያ ኢን ዘ ብሌድ። ሰፕሲስ የሚባል ነገር አለ። ሰፕሲስ የሚባል ቶክሲክ ኢንፍላማቶሪ ኮንዲሽን አራይዚንግ ፍሮም ዘ ስፕሪድ ኦፍ ማይክሮብስ ስፔሻሊ ባክቴሪያ ኦር ዜር ቶክሲንስ። ሰፕሲስ ማለት ህመም ነው። በነገራችን ላይ ሰፕሲስ የሚባለው መርዛማ የሆነ የሚያቃጥል አይነት ስሜት ነው። የሚመነጨው ደግሞ ማይክሮቦች እና ባክቴሪያ ወይም ደግሞ ባክቴሪያዎች የሚያመነጯቸው መርዞች ሰውነት ላይ ሲሰራጩ በነዛ ስፕሪድ የሚመጣ ኢንፍላማቶሪ ኮንዲሽን ምን ይባላል? ሰፕሲስ ይባላል ማለት ነው። ቶክሲክ ኢንፍላማቶሪ ወይም መርዛማ የሆነ የሚያቃጥል አይነት ሁኔታ ኮንዲሽን አራይዚንግ ፍሮም ዘ ስፕሪድ ኦፍ ማይክሮብስ ስፔሻሊ ባክቴሪያ ኦር ቶክሲን ዜር ቶክሲን ኢዝ ኮልድ ሰፕሲስ ይባላል ማለት ነው። ሰፕቲሴሚያ የሚባል ነገር አለ። ግሮዝ ኦፍ ባክቴሪያ ኢን ዘ ብሌድ። የባክቴሪያ በደም መኖር ብቻውን ባክቴሪየሚያ ይባላል። የባክቴሪያ በደም ውስጥ ማደግ ኤክስፓንድ መሆን መባዛት ደግሞ ሰፕቲሴሚያ ይባላል። ሰፕቲሴሚያ ይባላል። ቶክሲሚያ ማለት ደግሞ ቶክሲንስ ኢን ዘ ብሌድ። ቶክሲን ማለት ቶክሲክ መርዝ ነው እና ቶክሲንስ ኢን ዘ ብሌድ በደም ውስጥ መርዝ ሲገኝ የተለያዩ እንትኖች ማይክሮቦች የሚያመነጩት ወይም የተለያዩ ባክቴሪያዎች የሚያመነጩት መርዝ ሲገኝ ያ መርዝ ቶክሲሚያ ይባላል በደም ውስጥ ሲገኝ። ቫይሬሚያ የሚባለው ደግሞ ቫይረስስ ኢን ዘ ብሌድ። ባክቴሪያሚያ ማለት ባክቴሪያ ኢን ዘ ብሌድ፣ ቫይሬሚያ ቫይረስ ኢን ዘ ብሌድ፣ ቶክሲሚያ ማለት ቶክሲን ኢን ዘ ብሌድ፣ ሰፕቲሴሚያ ማለት የባክቴሪያ ግሮዝ ነው በብሌድ። እሺ ትሩ ፎልስ ላይ ለምሳሌ ሰፕቲሴሚያ ኢዝ ዘ ግሮዝ ኦፍ ቫይረስ ኢን ብሌድ ብል ፎልስ ነው። ሰፕቲሴሚያ ኢዝ ዘ ግሮዝ ኦፍ ባክቴሪያ ኢን ዘ ብሌድ። እንደዚህ ብላችሁ ይሄንን ያዙልኝ። ሌላው ፐርሲስተንት ኢንፌክሽን ይባላል። ፐርሲስተንት ኢንፌክሽን ዘ ማጆሪቲ ኦፍ ኢንፌክሽን አር ክሊርድ ባት ሰርቴን ፓቶጀንስ ሜይ ካውዝ ፐርሲስተንት ኢንፌክሽንስ። ብዙ ጊዜ የተለያዩ ኢንፌክሽኖች ክሊርድ ናቸው፣ ነገር ግን ሰርቴን የሆኑ ፓቶጂኖች የሆነ ፐርሲስተንስ የጸና የሆነ ኢንፌክሽን ያደርጋሉ። አሁን እስቲ በኤግዛምፕል ብናይ አሪፍ ነው። ታይፕስ ኦፍ ፐርሲስተንት ኢንፌክሽን የሚባሉት ምን አይነት መሰላችሁ? አንደኛ ክሮኒክ ኢንፌክሽን አለ እዚህ ውስጥ። ክሮኒክ ይሄ ክሮኒክ ኢንፌክሽንስ አር ኢንፌክሽንስ ዞዝ ኢን ዊች ሪፕሌቲንግ ፓቶጂንስ ካን ቢ ኮንቲኒየስሊ ዲቴክትድ። ምንድነው አሁን እዚህ ጋር በሽታን የሚያመጡ ፓቶጂኖች ኮንቲኒየስሊ ዲቴክትድ ናቸው፣ ይለያሉ። ላተንት ኢንፌክሽን ይባላል። አርሶስ ኢን ዊች ዘ ፓቶጂን ፐርሲስት ኢን አካልት ኦር ሂድን ፎር ሞስት ኦፍ ዘ ታይም። አሁን ምንድነው ላተንት ኢንፌክሽን ማለት ፓቶጂኑ ይደበቃል። አሁን እዚህ ሐኪም ቤት ሄዳችሁ ተመርምራችሁ በጣም እያመማችሁ በሽታ የለም አይባልም? ይባላል። ብዙ ጊዜ ላብራቶሪ ላይ ራሱ ደማችሁ ገብቶ ምናምን በሽታ የለበትም ይባላል። ይሄ ላተንት ኢንፌክሽን ነው። ወይም ደግሞ ላተንት ኢንፌክሽን ፓቶጂኖች ናቸው ይህንን በሽታ ካውዝ ያደረጉት ማለት ነው፣ ተደብቆ ያሉ ሂድን። ክሮኒክ የሚባለው ደግሞ በቃ በየትኛውም ሪፕሊኬት የሆኑ ፓቶጂኖቹ ኮንቲኒየስሊ ሁል ጊዜም ዲቴክትር ናቸው፣ ይለያሉ በቀላሉ። ራውትስ ኦፍ ኢንትሪ ኦር ኤግዚት ኦፍ ፓቶጂንስ ኢን ሁማን። እዚህ ጋር ስቴፖች አሉት፣ ሲገቡም ሲወጡም በሰው ልጅ ላይ ማለት ነው። ፓቶጂኖች በሪስፓራቶሪ ትራክት ይገባሉ፣ ስንተነፍስ ይገባሉ፣ በጂአይ ትራክት በምግብ በተለያዩ ነገሮች ይገባሉ፣ በስኪን በቆዳ ቀዳዳዎች አሉና አይደል፣ ቆዳዎቻችን ላይ ይገባሉ። ዩሮጄኒሻል ትራክት ላይ አሁን ለምሳሌ ሽንት ሽንሸና፣ በነገራችን ላይ ባክቴሪያ ወደ ሰውነታችን እንደሚገባ ታውቃላችሁ። ሽንት ቤት ላይ ብዙ ሰዓት ለምሳሌ የምትቀመጡ ቪዲዮዎች ሰዎች በዚህ ይሄ ቪዲዮ ለእናንተ ይጠቅማል። ሽንት ቤት ላይ ብዙ ሰዓት ስትቀመጡ እንግዲህ ያው የምንጸዳዳበት የሰውነታችን ክፍል ቀዳዳ አለው። ብዙ ስንቆይ ሽንት ቤት ላይ ከውስጥ የተለያዩ ባክቴሪያዎች ምናምን አሉ ሽንት ቤት ታች። እነዛ እንፋሎት አለ፣ እንፋሎቱ ወደ ላይ ነው የሚተነው። እሱ ደግሞ በሰውነታችን ቀዳዳ በኩል ይገባል። ያ የሚገባው በሽታ ያስከትላል። በሽታ ያስከትላል፣ የተለያዩ በሽታዎችን ይዳርገናል። ለምሳሌ እኔ እኮ እጄን እታጠባለሁ ከሽንት መልስ ምናምን። ምንድነው ከሽንት ቤት መልስ እጃችንን መታጠባችን አስፈላጊነቱ ባክቴሪያ ምናምን ከምግብ ጋር እንዳይገባ ነው፣ ወደ ውስጥ እንዳይገባ ነው። ግን በተዘዋዋሪ በቀዳዳው በኩል ባክቴሪያው ከገባ በኋላ እኛ እጅ ታጠብን ተቆረጠን ምንም ለውጥ አያመጣም። እና ሽንት ቤት ብዙ አትቆዩ፣ ቶሎ ተጸዳጅታችሁ ቆሻሻ ቦታ ስለሆነ ወዲያው መውጣት ነው።
ሌላው ኮንጃክቲቫ የሚባል ነገር አለ። በብሌድ ቦርን አሁን ለምሳሌ በኒድለስ በሆኑ እንትኖች ልቅ በሆኑ ነገሮች አሁን ስለታማ ነገሮችን ዝም ብሎ በመጠቀም በተለያዩ ኢንሴክት ቬክተሮች አሉ። ይህ ብሌድ ትራንስፊውዥን በእነዚህ ነገሮች ምን ፓቶጂኖች ወደ ሰውነታችን ምን ይሆናሉ? ይወጣሉም ይገባሉ። በዚህ በሪስፓራቶሪ ይወጣል። በአፍ ውስጥ ባክቴሪያ ይወጣል፣ ከአፋችንም ይወጣል። ይገባል ይወጣል ማለት አሁን ለምሳሌ ቲቪ ባክቴሪያ ከሰው ወደ ሰው ይተላለፋል። በሪስፓራቶሪ ብቻ። ያ ነው። ሌላው ትራንስሚሽን ኦፍ ፓቶጂንስ ፓቶጂኖች እንዴት ይተላለፋሉ ከአንድ ፎርም ወደ አንድ ፎርም የሚለውን the process of transfer of pathogens between hosts is referred to as transmission ይባላል ማለት ነው። ፓቶጂኖች ከአንዱ ሆስት ማለት ከአንዱ ሴል አንድ አፌክት ያ ፓቶጂን አፌክት ካረገው በቃ ከሰው ወደ ሰው ፓቶጂኖች የሚተላለፉበት የነሱ ትራንስፌር ምን ይባላል? ትራንስሚሽን ኦፍ ፓቶጂንስ ይባላል ማለት ነው። ትራንስሚሽን ኦፍ ፓቶጂንስ ይባላል። ፓቶጂን ከአንዱ ሆስት ወደ ሌላ ሆስት ሲተላለፉ ትራንስፌር ሲሆኑ ትራንስሚሽን ኦፍ ፓቶጂንስ ይባላል። ያ መተድ ማለት ነው። ጀነራሊ ዜር አር 3 ታይፕስ ኦፍ ፓቶጂኖች አሉ። ትራንስሚሽንስ ኢን አኒማልስ አለ። ዜር አር 3 ፓቶጂንስ ትራንስሚሽን ኢን አኒማል። 3 ፓቶጂን ትራንስሚሽኖች አሉ በእንስሳቶች። በሰው አሁን በአኒማልስ ነው። እዚህ ጋር ጀነራሊ 3 አይነት የፓቶጂን ትራንስሚሽን አለ። አንደኛው ሆሪዞንታል ትራንስሚሽን፣ ይሄ በሰው ይሰራል ወይ እዚህ በአኒማል ሲል እዚህ ጋር ሰውንም ያጠቃልላል። 3 አይነት ፓቶጂን ትራንስሚሽኖች አሉ በሰው ዘንድ ማለት ነው። አንደኛው ሆሪዞንታል ትራንስሚሽን የሚባለው ነው። በቀላሉ ሆሪዞንታል እና ቨርቲካል ልዩነቱ ቨርቲካል ከዘር ወደ ቀጥታ፣ ሆሪዞንታል ከሰው ወደ ሰው። ይሄ ማለት ፐርሰንት ቱ ፐርሰንት ትራንስሚሽን ይባላል። ሆሪዞንታል ማለት ከሰው ወደ ሰው ሲሆን ፐርሰንት ቱ ፐርሰንት፣ ይሄ ሆሪዞንታል ነው። በቃ ከጎን ካለው ሰው ጋር ሲይዝ። ሪስፓራቶሪ ሩቶች አሉ አሁን የሚገባበት። ለምሳሌ አሁን እነዚህ የሚገቡ በሽታዎች አሁን እንደ ቱበርኩሎስ፣ ቲቪ ለምሳሌ ከሰው ወደ ሰው፣ ጉንፋን ከሰው ወደ ሰው፣ እነዚህ ሆሪዞንታል ትራንስሚሽን ናቸው። ኮንጀክቲቫል ሩት ይባላል። በተለያዩ በኮንጀክቲቫል ሩቶች የሚባሉ አሁን ኤንትሮቫይረስስ፣ ኤችኤስቪ፣ ፌካል ሩት የሚባሉ አሉ። እነዚህ ደግሞ አሚዮቫ፣ ጃርዲያ፣ ሪትሮቫይረስስ፣ ሴክሹዋል ሩት በሴክስ የሚተላለፉ፣ ጎኖሪያ፣ ትራይኮማናስ፣ ኤችአይቪ፣ እነዚህ በሽታዎች ሆሪዞንታል ትራንስሚሽን ነው ያላቸው፣ ከሰው ወደ ሰው ነው የሚተላለፉ። ቨርቲካል ትራንስፎርሜሽን ማለት ደግሞ ቀጥታ ከዘር የሚወርድ ወደ ታች እዚህ እናት ካለች ከእናት ወደ ልጅ፣ ከልጁ ወደ ልጁ ልጅ የሚሄድ ቨርቲካል የሆነ። ሆሪዞንታል ማለት አንድ ሰው ካለ ከዛ ሰው ወደ ሌላ ሰው የሚሄድ ማለት ነው። ሆሪዞንታል ትራንስሚሽን ማለት ከአንድ ሰው ወደ ሌላ ሰው የሚሄድ። ቨርቲካል ማለት ቀጥታ የሚወርድ ወደ ታች። እሺ ቨርቲካል ትራንስሚሽን ምን ይላል እዚህ ጋር? it is the transfer of pathogen from mother to fetus baby፣ ከእናት ወደ ልጅ ሲተላለፍ ማለት ነው። ኮንጀንሻል ነው በዝምድና ማለት ነው። ወይም ደግሞ በደም ማለት በደም እናት እንግዲህ ልጅ የእናቱ ደም ነው ያለው። ትራንስ ፕላሴንታል ኤንድ ትራንስ ማሪያም ነው። አሁን እነዚህ ቶክሶፕላዝማ የሚባሉ፣ ሳይቶ ግሎብረስ የሚባሉ፣ ኤችቢቪ የሚባሉ እነዚህ በሽታዎች የሚተላለፉት ቨርቲካል ትራንስሚሽን ነው ያላቸው ማለት ነው። ስለዚህ ሆሪዞንታል እና ቨርቲካል ልዩነቱ ይሄ ነው። ዙነስ የሚባሉ ደግሞ አለ። ዙነስስ የሚባለው ባለፈው ቪዲዮአችን ላይ አውርተን ነበር። ኢንፌክሽስ ኤጀንትስ ትራንስሚትድ ፍሮም አን አኒማል አዘር ዛን ሂውማን ቱ ሂውማን፣ ከእንስሳ ወደ ሰው ሲተላለፍ በሽታው ዙነስስ ነው ያ በሽታ። ለምሳሌ ራቢስ ቫይረስ የሚባለው አሁን ኮሮና ራሱ ከእንስሳ ነው የመጣው ምናምን የሚል አይነት ነገር አለ። አይ ቲንክ ግን ያው አዶ ነው ብቻ አላውቅም፣ ግን ሊሆን ይችላል። እና ራቢስ ቫይረስ የሚባለው አሁን ራዶ ቫይረስ ወይም ደግሞ ዶግ ፎክስ እንትን የሚባለው እነዚህ በሽታዎች ከውሻ ወይም ከቀበሮ ወደ ሰው የሚተላለፉ በሽታዎች ናቸው። እንደዚህ አሁን ክሪፕቶስፖዲየም የሚባለው ደግሞ ከላሞች ወደ ሰዎች የሚተላለፍ አይነት በሽታ፣ ከወፎች ወደ ሰው የሚተላለፍ በሽታዎች አሉ።
ብቻ እነዚህ ዙነስስ ይባላሉ። ዙነስ ይባላል ማለት ነው። እና እንደዚህ ናቸው ማለት ነው። ከዚህ ጀምሮ ያለችዋን ደግሞ በቀጣይኛው ቪዲዮ እናያለን። ካውዜቲቭ ኤጀንት ኦፍ ኢንፌክሽየስ ዲዚዝ የሚለውን ማለት ነው። ካውዜቲቭ ኢንፌክሽየስ ዲዚዞችን የሚያመጡ ካውዜቲቭ ወይም ደግሞ የሚያመጡ ኤጀንቶች እነማን ናቸው የሚለውን በዚህኛው ቀጣይኛው ቪዲዮ ላይ እናያለን። ነው ከ15 ደቂቃ በላይ ሲሆን ምናምን በጣም አሰልቺ ስለሚሆን ነው በ15 ደቂቃ እያለኩ ምለቀውና ቀጣይኛው ቪዲዮም ተሰርቷል እዚሁ ቻናል ላይ ሁሉም ቪዲዮዎች ታገኟቸዋላችሁ። እና ፕሌይሊስት ደግሞ ያው እየሰራንላቸው ነው። በፕሌይሊስት እናስቀምጣለን። የፈለጋችሁትን ቪዲዮ ገብታችሁ በዛ ፕሌይሊስት ውስጥ እንድታገኙት ማለት ነው። እና መልካም ፈተና ይሁንላችሁ፣ መልካም ንባብ ይሁንላችሁ። ፕሊዝ ግን ሰብስክራይብ በማድረግ አበረታቱን። የእናንተ ሰብስክራይብ ማድረግ ላይክ ማድረግ በጣም ወሳኝ ነው። ይሄን ቪዲዮ ዝም ብላችሁ ላይክ አድርጉት። ደግሞ ማስተካከል ያለብንንም ነገር በጣም ኮሜንት አድርጉ። አንድ ላይ እንማማር። ምንም ሌላ ለኔጌቲቭ አላማ ምናምን የመጣ አይደለም። በቃ ለትምህርት አንድ ላይ እንማማር እንወቅ በሚል የተከፈተ ቻናል ነውና አበረታቱን። ታንክ ዩ ሶ ማች